የኢትዮጵያ ሀብታምነት ኮኔክሽን ነው። ባለስልጣን ኪስ ውስጥ እየገቡ መዝረፍ ነው። ዶክተር አብይ የተዳፈነው ሚስጥር አውጥተዋል። በባንክ ስርዓት ላይ በኢትዮጵያ ላይ ምን እየተደረገ እንዳለ ተናግረዋል። በኢትዮጵያ የባንክ ስርዓት እንግዲህ ጥቂቶች የገባቸው ብልጦች የሚጠቀሙበት አብዛኛው እንግዲህ የሚዘረፍበት እንደሆነም በግልጽ ተናግረዋል። እያንዳንዱ ሀብታም የራሱ ባለስልጣን ጀሌ ያለው ኤጀንት አለው። ባንክ አምጣ የሚልበት መሬት አምጣ የሚልበት። ከዚህ ካልወጣን ይሄ ነገር አንቀይረውም። ጥቂቶች የገባቸው ብልጦች የሚዘርፉበት አብዛኛው የሚዘረፍበት ስርዓት ነው። ይህ እውነት ነው። የዶክተር አብይ ሀሳብ እኔን አስማምቶኛል። እናንተስ ሀሳባችሁን ኮመንት ላይ አስቀምጡልን። ለምሳሌ አንድ ሰው መዘጋጃ ቤት ሄዶ በሆነ ስም ቦታ ይወስዳል። በሊዝም ይሁን በፈለገው ነገር ቦታ ከወሰደ በኋላ ካለምንም ችግር ባንክ ሄዶ ብር ይወስዳል። ፎቁን ይገነባል። መሬት ወስዶ ፎቅ የገነባበት ገንዘብ 100 ሚሊዮን ቢሆን ምሳሌ ነው ቢሆን ያ ሰውዬ ካለ ጥርጥር ፎቁን አስይዞ 300 400 ሚሊዮን ከባንክ ይበደራል። የተሸጠ ፎቅ ነው፣ ተሽጧል። ኦልሬዲ እጥፍ ወስዷል ገንዘብ። ያን ገንዘብ ወይ ዱባይ ቤት ገዝቶበታል ወይ ሬንጅ ሮቨር ገዝቶበታል። ባንክ በሆነ ጊዜ ሸጠዋለው ሐራጅ ምናምን በሚልበት ሰዓት ያወጣበትን ወጪም አያገኝም። ይሄ ነው የኢትዮጵያ ሀብታምነት መንገድ። ይሄ ነው የኢትዮጵያ ሀብታምነት ፈጠራ አይደለም። የባንክ ስርዓት ላይ ያላችሁን ቅሬታ እስቲ ኮመንት ላይ አስቀምጡልን፣ እንነጋገር ማለት ፈልጋለሁ። ይህን ቪዲዮ ሪፖስት ኮፒ ሊንክ ማድረጋችሁ እንዳይረሳ። ለተጨማሪ መረጃ ፕላስ ምልክቱ መንካታችሁ እንዳረሱ